ለመጀመሪያ ጊዜ ያነበብኩት መጽሐፍ አልኬሚ የሚባለው መጽሐፍ ነው ባይ ፓውሎ ኮሊዮ እና መጽሐፉ ላይ የሆነ ሳንቲያጎ የሚባል እረኛ ነበረ ስፔን ሀገር በጣም ከበጎቹ በጣም የሌለ ፍቅር የነበረው ሰው ነበርና ከዛ የሆነ በአቴታም የሆነ ሰው ያገኝና ሰውየው ምንድነው ትልቅ ሰውዬ ነው ስለ ይሄ አልኬሚ የሚባል ነገር ወይም ይሄ ብረትን ወደ ወርቅ የሚቀይር ቴክኒክ ስለሱ እያወራው ነበርና ከዛ ሳንቲያጎ የት አገኘዋለሁ ይሄንን ቴክኒክ እኔ በጣም መማር ፈልጋለሁ ምናምን ሲለው ይሄ ግብጽ ሀገር ውስጥ አሉ ጊዛ ይሄ ፒራሚዶች እዛ አካባቢ ነው የሚገኘው ሰውየው የሚያስተምረው ነገር ምናምን ብሎ ይነግረዋል ሰውየው ከዛ ሳንቲያጎ ሁሉን ነገር እንትቶ በቃ ወደዛ መንገድ ጀመረ ከዛ ሄዶ ብዙ አረገ ብዙ የሚወዳትን ልጅ አገኛት በመሃል ገንዘብ ማግኘት ነበረበት እዛ የሆነ ጠርሙስ ቤት ተቀጥሮ ስራ ጀመረ የሆነ በመንገድ ላይ ደግሞ የሆነ እንደሱ አይነት ሳይንቲስት አገኘ እሱንም እያወራው ነበር ብዙ ውጣ ውረድ ያሳለፈው እስከ ጊዛ እስከሚደርስ ማለት ነው ከዛ ጊዛ ላይ ሲደርስ ግን እውነቱን ተረዳው ምንም ይሄ እንደሱ አይነት የሚባል ቴክኒክ የለም ብረትን ወደ ወርቅ የሚቀይር ነው ወይ እንደሱ አይነት ቴክኒክ የለም ምናምን ሲሉት ነው ማለት he was so confused እሱን አገኘዋለሁ ብሎ ነው መንገዱን የጀመረው ሲጀመር ግን ኮንፊውዝድ ሆነ ምናምን ግን በመሃል ከዛ መጽሐፍ የተረዳሁት ነገር ምን ነው ታውቃላችሁ የሆነ ነገርኛ የምንፈልገው ነገር አለ ዴስቲኔሽናችን መንገዱ ስንጀምረው በእርግጥ መጨረሻ ላይ የምናገኘው ነገር ነው ሁላችንም በቃ በጉጉት የምንጠብቀው ነገር ግን አይደለም እኛ ያሰብንበት መንገድ እስከሱ ጥግ ላይ እስከዛ እስከምንደርስ በመሃል ያሉት ነገሮች በጣም አስተማሪ ናቸው ከትሬዠሩ በመጨረሻ ከምናገኘው ነገር በመሃል ያሉት ነገር ናቸው በጣም በቃ ሲግኒፊካንት ነገር ነው አሁን ሳንቲያጎ ሁሉ ነገር እንትቶ በመሃል ብዙ ነገር ነው የተማረው መንገዱ ላይና when we truly want something in our life በቃ the universe is always with us በጣም ይሄ ረጅም መንገድ is the main thing is it's all about the journey በመንገዱ ውስጥ የምናረጋቸው ብዙ የሚጠቅሙን ነገር ነው በቃ እኛ ህይወታችን ላይ በጣም ሲግኒፊካንት የሆነ ለውጥ የሚያመጡና ጋይስ if you got the time በቃ ይሄ አልኬሚስት የሚባለው መጽሐፍን አንብቡት እኔ ከምነግራችሁ በላይ በጣም ሳውንድ የሆነ መጽሐፍ ነውና thank you for your time